ሰነፉ የአንበሳ ግልገል። ፀሐይ ምድሪቱን በወርቃማ ቀለም በምታስውብበት ሰፊና አረንጓዴ በሆነው የሳቫና መስክ እምብርት ውስጥ ኪሮ የተባለ አንድ ትንሽ የአንበሳ ግልገል ይኖር ነበር። ኪሮ ልስልስ ያለ ወርቃማ ፀጉርና ብሩህ ዓይኖች ነበሩት። ነገር ግን አንድ ትልቅ ችግር ነበረበት። እጅግ ሰነፍ ነበር። በየማለዳው በመንጋው ውስጥ ያሉ የአንበሳ ግልገሎች በአንድነት ልምምድ ያደርጉ ነበር። እንዴት በፍጥነት መሮጥ እንዳለባቸው ይማራሉ። እንዴት ማደን እንዳለባቸው፣ እንዴት ንቁ ሆነው መጠበቅ እንዳለባቸው፣ መዝለልን፣ ማባረርን እንዲሁም እያንዳንዱን ኮሽታ በንቃት ማዳመጥን ይለማመዱ ነበር። ኪሮ ግን ከነሱ የተለየ ነበር። ሌሎቹ ልምምድ ሲያደርጉ ኪሮ በአንድ ዛፍ ጥላ ስር ተኝቶ ይለጠጣል። በጣም ይሞቃል እያለ ያጉረመርማል። እነርሱ ሲሮጡ ኪሮ በሳሩ ላይ ይንከባለላል። ቆይቼ እሰራዋለሁ። እነርሱ በጥሞና ሲያዳምጡ ኪሮ ያዛጋል። ምን ያስቸኩላል? ነገም ቀን ነው። አንድ ቀን ዛሩ የተባለው ከሁሉ ይበልጥ ጠንካራ የሆነው ግልገል በፊቱ እየሮጠ አለፈ። ና ከእኛ ጋር ልምምድ አድርግ አለው ዛሩ። ኪሮም መዳፉን በስንፍና እያወዛወዘ እኔ አሁንም ቢሆን በቂ ጥንካሬ አለኝ። ዛሩም በትኩረት ተመለከተውና ጥንካሬን ካልተጠቀምክበት አብሮ አይዘልቅም። ኪሮ ግን ፊቱን አዙሮ እንቅልፉን ቀጠለ። ቀናት ነጎዱ። ሌሎች ግልገሎች ይበልጥ ፈጣን ሆኑ፣ ንቁ እና ብልህ፣ ይበልጥ ጠንካራ። ኪሮ ግን እርሱ ባለበት ረገጠ። ታዲያ አንድ ቀን ከሰዓት በኋላ የነፋሱ አቅጣጫ ተቀየረ። አዕዋፋቱ በድንገት በረሩ። የሳቫናው መስክ ጸጥ ረጭ አለ። ከመጠን በላይ ጸጥታ ሰፈነ። ዛሩ ቆም አለ። የሆነ ችግር አለ በማለት አሾከሾከ። ከረዣዥሙ ሳር ውስጥ አንዲት የዱር ጅብ ብቅ አለች። ቀጥሎም ሌላ ጅብ፣ ከዚያም ሌላ። ዓይን የእንስሳ መዳፍ ዱካዎች ተርበው ነበር። ግልገሎቹ በቆሙበት ደነዘዙ። ዛሩ ዝግጁ ሆኖ ወደፊት ተራመደ። ሌሎቹም ንቁ ሆነው ተጠጋጉ። ኪሮ በድንጋጤ ተዋጠ። ልቡ በኃይል መምታት ጀመረ። እግሮቹ ተንቀጠቀጡ። ለመሮጥ ሞከረ፣ ነገር ግን እጅግ በጣም ዘገምተኛ ነበር። አንደኛው ጅብ ወደ እርሱ ተስፈነጠረ። ኪሮ ተደናቅፎ ወደቀ። እርዱኝ ሲል ጮኸ። ቅጽበት በማይሞላ ጊዜ ውስጥ ዛሩ ዘሎ ገባ። እንቅስቃሴው ፈጣን ነበር፣ ጠንካራ፣ ሙሉ ትኩረት የሞላበት። በኃይል አጓራ። በኪሮና በጅቦቹ መካከልም ቆመ። ሌሎች የሰለጠኑት ግልገሎችም ከእርሱ ጋር ተሰለፉ። በአንድነት ሆነው ጅቦቹን አባረሯቸው። ዳግም ጸጥታ ሰፈነ። ኪሮ መሬት ላይ ተኝቶ በኃይል ይተነፍስ ነበር። ክፉኛ ደንግጧል፣ አፍሮም ነበር። ዛሩ ወደ እርሱ ተመለከተ። አሁን አየህ አለው በእርጋታ። ኪሮ አንገቱን ደፋ። ጊዜ ያለኝ መስሎኝ ነበር። መሞከር የሚያስፈልገኝ አልመሰለኝም ነበር። ዛሩ ራሱን ነቀነቀ። አደጋ አንተ ዝግጁ እስክትሆን ድረስ አይጠብቅም። በዚያች ሌሊት ኪሮ መተኛት አልቻለም። የተፈጠረው ነገር በሕሊናው ይመላለስበት ነበር። ፍርሃቱ፣ ድክመቱ፣ መቆም እንኳን አቅቶት የነበረበት ያ ቅጽበት። በማግስቱ ጠዋት አንድ ነገር ተቀየረ። ኪሮ በማለዳ ከእንቅልፉ ነቃ። ከማንም በፊት ግልገሎቹ ልምምድ ሲጀምሩ ኪሮ እዚያው ነበር። ሮጠ፣ ታገለ፣ ወደቀ፣ መልሶ ተነሳ። ዳግም፣ እንደገና፣ እናም ደጋግሞ። ቀናት አለፉ። ከዚያም ሳምንታት። ቀስ በቀስ ኪሮ ይበልጥ ፈጣን ሆነ፣ ጠንካራ፣ እጅግ ንቁ። አንድ ቀን በልምምድ ላይ እያሉ ዛሩ ፈገግ አለ። አሁን ያ የድሮ ግልገል አይደለም። ኪሮም አጸፋዊ ፈገግታ ሰጠው። ያን መሆንም አልፈልግም። ተሰጥኦ ያለ ጥረት ምንም ማለት አይደለም። በስንፍና ከቀጠልክ ሕይወት እርቃንህን ታስቀርሃለች። ልምምድ ካደረግክ ግን ምንጊዜም ዝግጁ ትሆናለህ። ልጆች፣ ኪሮ አንድ ትልቅ ቁም ነገር ተምሯል። ስንፍና ለአደጋ አሳልፎ ይሰጣል፣ ትጋት ግን ጠንካራ ያደርጋል። ስለዚህ ሁልጊዜ የተቻለንን ጥረት እናድርግ። የወላጆቻችንንም ምክር እንስማ። ትምህርታችንም ላይ እንጠንክር፣ ምክንያቱም አንድ ቀን ያዳበርነው ጥንካሬ በእጅጉ ያስፈልገናልና። በቀጣይ ተረት እስክንገናኝ መልካም ጊዜ ይሁንላችሁ ልጆች። እንዲሁም ይህንን ታሪክ ከወደዱት ተጨማሪ አስደናቂ ተረቶችን ለማግኘት ላይክና ሰብስክራይብ አድርጉ።